ተፈጥሮ ሆን ብላ የሰው ልጅ ትግስት ለመፈተን ዲዛይን ያደረገቻት የምትመስለውና ባለማችን በትልቅነቱ ወደር የሌለው ግዙፍ ጉድጓድ ወይም ግራንድ ካኒየን ያላት ግዛት። በዚህች የአሜሪካ ግዛት መኪናውን ከቤት ውጭ አቁመው ዳሽቦርዱ ላይ ምሳውን አሙቀው ሊበሉ ይችላሉ። የሰው ልጅ በገዛ ፍቃዱ በረሃ ላይ ከተማ መስርቶ የሚሰቃይባት ምድር አሪዞና ትባላለች። ዛሬ ሰፋ ያለ አስገራሚ ወሬ ይዘን ወደዚህች የእሳት ምድር እንገባለን። ብቻ ከመጀመራችን በፊት ቀዝቃዛ ውሃና የፀሐይ መነጽሮን ማዘጋጀቱን እንዳይረሱ። መልካም ቆይታ። አሪዞና የምትገኘው በአሜሪካ ደቡብ ምዕራብ በረሃ ውስጥ በመሆኑ ፀሐይ እዚህ ግዛት ላይ ልዩ ፍቅር አላት። በጋ ላይ የአየር ሙቀቱ 45 ዲግሪ ሴልሺየስ እና ከዚያ በላይ ይወጣል። እዚህ ሀገር ውስጥ መኪናውን ጥላ ስር ካላቆሙ ተመልሰው ሲመጡ መሪው ላይ እንቁላል ጠብሰው መብላት ይችላሉ። እንስሳት እንኳ መሬቱ ስለሚፋጅ በሁለት እግራቸው መቆም አቅቷቸው አንድ እግራቸውን እያፈራረቁ ሲራመዱ ይታያሉ። የአሪዞና መሬት አቀማመጥ ልክ ማርስ ፕላኔት ላይ ያሉ ነው የሚመስለው። ቀይ አፈር፣ ድንጋያማ ተራሮችና ሜዳዎች ይበዙበታል። ይህ ደግሞ ግራንድ ካኒየን ይባላል። በዓለም ታዋቂው ግዙፍ ሸለቆ ነው። በተፈጥሮ ሂደት የወንዝ ውሃ መሬቱን እየሸረሸረ የሰራው ድንቅ እይታ። ነገር ግን ገደሉን ሲያዩት ተፈጥሮ የሆነ ነገር ፈልጋ ቆፍራው ግን ሳታገኝ የቀረች ነገር ያለበት ይመስላል። ርዝመቱ 446 ኪሎ ሜትር ነው። ልክ ከአዲስ አበባ እስከ ባህር ዳር መሬቱ ተከፍቶ እንደመቀመጥ ማለት ነው። እዚህ አካባቢ ያሉ ተራሮች ሙሉ በሙሉ ቀይ ናቸው። አሜሪካውያን መንፈሳዊ ኃይል አለው እያሉ ድንጋዩን ለመሳም ከዓለም ዙሪያ ይመጣሉ። በፊልም ላይ የምናያቸው ልክ እንደ ሰው ሁለት እጃቸውን ወደ ላይ ያነሱት ግዙፍ ቁልቋሎች መገኛም እዚህ ነው። እነዚህ ቁልቋሎች እስከ 12 ሜትር ይረዝማሉ። እድሜያቸውም እስከ 150 ዓመት ሊደርስ ይችላል። በየበረሃው ተሰልፈው ስታያቸው ልክ እጅህን ወደ ላይ የሚሉ ፖሊሶች ይመስላሉ። በአሪዞና ሕግ መሰረት እነዚህን ቁልቋሎች መቁረጥ ወይም ማውደም ከባድ የክስ ወንጀል ነው፣ ሰው ከመግደል ባልተናነሰም። ስለዚህ እጽዋቱ ከሰው በላይ መብት አላቸው ማለት ይቻላል። አሪዞና ውስጥ የኮሎራዶ ወንዝ ይፈሳል። ነገር ግን በረሃው ወንዙን ስለሚበላው ሰዎች ውሃ ለማየት ወንዙ ላይ የተሰሩ ሰው ሰራሽ ሐይቆች ጋር መሄድ አለባቸው። እዚያ ግዛት ውስጥ ውሃ ማየት ልክ ሎተሪ እንደመውጣት ብርቅ ነው። ስለ አሪዞና ሙቀት ብቻ ካወራንማ ነገሩ ከቀልድም በላይ ነው። በቃ ላፍታ እንኳን ከቤት ወጣ ስትሉ የምትረዱት ነገር ቢኖር አሪዞና ውስጥ ፀሐይና ምድር በጋራ ሆነው እናንተን ለማብሰል የተዋዋሉ መሆናቸውን ነው። በአሪዞና 40 ዲግሪ ሴንቲግሬድ ማለት ለነዋሪው ቀዝቃዛ ንፋስ ያለበት ቆንጆ ቀን ማለት ነው። 50 ዲግሪ ሴልሺየስ ሲቃረብ ግን ያኔ ነው ፀሐይዋ ቀልድ አቁሜያለሁ የምትለው። መኪናህን ጥላ ስር ካላቆምክ መኪና ሳይሆን የማይክሮዌቭ ምድጃ ነው የሚሆነው። መሪውን ለመያዝ ደግሞ ወይ በጨርቅ መጠቅለል አለብህ አሊያም ልክ እንደ ኬክ ጋጋሪ ወፍራም ጓንት ማድረግ ግዴታ ነው። አሪዞና ውስጥ ውሾች የሚራመዱት በባዶ እግራቸው አይደለም። አስፋልቱ ስለሚፈላ ውሾች ራሱ የራሳቸው የጎማ ጫማ አላቸው። ጫማ ያላደረገ ውሻ ካየህ ልክ እንደ ሰርከስ ተጫዋች በሁለት እግሩ እየዘለለ ሲሮጥ ታየዋለህ። ከሱቅ በረዶ ገዝተህ መኪና ውስጥ እስከምታስገባው ድረስ በረዶ ቀልጦ ወደ እንፋሎት ይቀየራል። በረዶ ውሃ መሆኑ ቀርቶ ወዲያው ጋዝ ሲሆን የምታየው እዚህ አሪዞና ብቻ ነው። ቀዝቃዛ ውሃ ውስጥ ለመታጠብ ቧንቧውን ስትከፍተው የሚመጣው የፈላ ውሃ ነው። ግማሽ ሰዓት ሙሉ ብትጠብቀውም ውሃው እየበለጠ ይፈላል እንጂ አይቀዘቅዝም። ስለዚህ ቀዝቃዛ ውሃ ለማግኘት የሙቅ ውሃ ማሞቂያውን ወይም ሂተር ማጥፋት ሳይሆን ውሃውን ማታ ቀርቶ ፍሪጅ ውስጥ ማስቀመጥ ይሻላል። በአሪዞና ባህል ውስጥ ትልቁ ጣዖት የቤት ውስጥ ኤር ኮንዲሽነር ነው። አንድ የአሪዞና ሰው በህይወቱ ትልቅ ውሳኔ የሚወስነው የቤቱን ሙቀት በስንት ዲግሪ ላይ እንደሚያደርግ ነው። ውጪ ያለው አየር 45 ዲግሪ ሴልሺየስ ሲሆን እነሱ ግን ቤታቸውን ወደ አንታርክቲካ የበረዶ ክምችት ቀይረውት በብርድ ልብስ ተጠቅልለው ቲቪ ያሉ። ኤር ኮንዲሽነር ከተበላሸ ያ ቀን ብሔራዊ የሐዘን ቀን ነው። አንድ ሰው ለጎረቤቱ አይሲ ተበላሸ አለ ማለት በሞትና በህይወት ወይም ከባድ ቀጠና ውስጥ ነው ማለት ነው። አሪዞናውያን አንዳንዴ ይገርማሉ።
ግን እኮ ደረቅ ሙቀት ነው የሚል አባባል አለቻቸው። ይቺ አረፍተ ነገር የአሪዞናውያን ብሔራዊ መዝሙር ናት። የሙቀት መጠኑ በጋ ላይ የሰውን አንጎል ሊያቀልጥ እየደረሰ አንዱ መጥቶ አረ ምንም አይደለም እኮ ደረቅ ሙቀት ስለሆነ አይታወቅም ይልሃል። ለመሆኑ ምድጃ ውስጥ እጅህን መክተት ደረቅ ሙቀት ስለሆነ አይጎዳህም ማለት ነው? የፈለገው ቢደርቅ ፍምፍም ነው። ነገር ግን ይህንን ማለታቸው ራሳቸውን ለማጽናናትና እኛ ጠንካራ ነን ለማለት የሚጠቀሙበት የባህል አካል እንደሆነ ይነገራል። በአሪዞና ባህል መኪና መንዳት ማለት ማሽከርከር ሳይሆን ከእሳት ጋር መታገል ነው። ከመኪናው ወርደህ ሱቅ ገብተህ እስክትመለስ በመኪናው ዳሽቦርድ ላይ ያስቀመጥከው ፕላስቲክ ቀልጦ ወደ ፈሳሽነት ይቀየራል። በመኪና ወንበር ላይ ቁምጣ ለብሶ መቀመጥ ልክ እንደ ፍርግርግ ብረት ቆዳን የሚጠብዝ በመሆኑ በከፍተኛ ጥንቃቄ ነው የሚቀመጡት። በአሪዞና የፋሽን ንጉስ ቁምጣና ቲሸርት ነው። ሰርግ ላይ ራሱ አንዱ በቅንጦት ሱፍ ለብሶ ከመጣ እንደ እንግዳ ፍጡር ይታያል። የሰውነት ላብን የሚከላከልና አየር የሚያስገባ ልብስ መልበስ የባህል ግዴታ በመሆኑ የፋሽን ዲዛይነሮች እዚያ ቦታ ስራ የላቸውም። ሁሉም ሰው ልክ ባህር ዳር የመጣን የሚመስለው። አሪዞና ውስጥ ለመኖር ወይ እንደ ግመል ውሃን ማስቀመጥ ወይ እንደ ካክተስ በሰውነት ውስጥ ውሃ ማከማቸት ግድ ነው። ታዲያ ይህንን ማድረግ ችሎታ የሌለው ሰው የሚባለው ፍጡር ለምን እዚያ ለመኖር መረጠ? መጀመሪያ አካባቢ እዚያ የገቡት ሰዎች ወርቅ እናገኛለን ብለው ነበር። በረሃ ውስጥ ባሉ ተራሮች ስር ወርቅ መኖሩን ሲሰሙ የፀሐይዋን ግለት ችለው አካፋቸውን ይዘው ወደዚያ ተመሙ። በኋላ ላይ ደግሞ መዳብ እዚያ እንዳሸን መኖሩን ሲያውቁ አሪዞናን የዓለም የመዳብ ማዕከል አደረጓት። በረሃው ውስጥ ላብ እያንጠፈጠፉ መዳብ መቆፈር ለምን እንደሚያስደስታቸው ባይገባኝም የገቢ ምንጭ ሆኖ እንደተገኘ ግን እርግጥ ነው። ከዛም በኋላ ደግሞ አሪዞና ሌላ ታላቅ የገቢ ምንጭ አገኘች። እርሱም ጡረተኞች ናቸው። አዎ አሪዞና ውስጥ ክረምት የለም። እዚህ በሰሜን አሜሪካ የቅዝቃዜው ክረምት ሲመጣ ባለሀብት አዛውንቶች ሁሉ በረዶ እጅግ ከባድ ከሆነባቸው ሀገራት ወፍ ተሰደው ወደ አሪዞና ይከማቻሉ። ፀሐይ ትሞቀናለች ብለው ሲመጡ አሪዞና ደግሞ ኪሳቸውን ትሞቃለች። የቱሪዝምና የሪል ስቴት ገበያውም እንዲህ ነው እያበበ የሚሄደው። በአሁኑ ጊዜ በረሃው የቴክኖሎጂ ኩባንያዎች መናኸሪያ ሆኗል። አሪዞና ማለት በተፈጥሮ እግዚአብሔር እስኪ ዛሬ ደግሞ ሰዎችን በሙቀትና በድንጋይ ላስጨንቃቸው ብሎ የለገሳት ልዩ ምድር ትመስላለች። እንስሳቱ ሁሉም አንተን ለመግደል የተፈጠሩ ይመስላሉ። የአሪዞና የዱር እንስሳት ሰላማዊ አይደሉም። እያንዳንዳቸው ባንተ ላይ ቂም ያላቸው ይመስላሉ። ራትል ስኔክ እባብ ጭራውን እያጨበጨበ የሚያስፈራራህ በየቁጥቋጦው ስር አለም። በጨለማ ውስጥ የሚበሩ ፍሎሮሰንት ጊንጦችም ብዛታቸው እዚህ ሀገር በፋብሪካ ተሰርተው የተለቀቁ ነው የሚመስሉት። አሪዞና ውስጥ ውሃ ዝም ብሎ ፈሳሽ አይደለም። የፖለቲካ የኢኮኖሚና የህልውና መሰረት ነው። ግዛቷ ሙሉ በሙሉ ማለት ይቻላል ጥም ላይ ስለምትገኝ ውሃን የማምጣትና የማሰራጨት ስራቸው ልክ እንደ ግዙፍ ፋብሪካ የተወሳሰበ ነው። ሴንትራል አሪዞና ፕሮጀክት ይህ ቦይ የሰው ልጅ በምድር ላይ ከሰሯቸው እጅግ ረጅምና ውድ የውሃ ጠለፋዎች አንዱ ነው። እንዴት ተሰራ ከተባለ ውሃው ከኮሎራዶ ወንዝ ተነስቶ ወደ ላይ ወደ ተራራማ ቦታዎች እንዲፈስ ይገደዳል። ውሃን ወደ ላይ ለመግፋት ደግሞ እጅግ ግዙፍ የሆኑ የፓምፕ ጣቢያዎችና ከፍተኛ ኤሌክትሪክ ኃይል ያስፈልጋል። የሚገርመው ነገር ይህንን ውሃ ወደ ከተማዎች ለመግፋት የሚጠቀሙበት የኤሌክትሪክ ኃይል ራሱ ውሃን ተጠቅሞ ከሚመነጨው ኃይል ይበልጣል። ማለትም ውሃ ለማግኘት መብራት ይባክናል፣ መብራት ለማግኘት ደግሞ ውሃ ይባክናል። የማያልቅ የበረሃ ሽክርክሪት። በአሪዞና በበጋ ወቅት አስፋልቱ እስከ 70 ዲግሪ ሴልሺየስ ይሞቃል። ይህ ማለት ጎማዎች በቀላሉ ይላጣሉ፣ አስፋልቱም የመቅለጥ ባህሪ ያሳያል። ስለዚህ መንገዶችን ሲሰሩ ልዩ የሆነ የጎማ ቅልቅልና ጠንካራ ኮንክሪት ይጠቀማሉ። ሆኖም ግን በመንገድ ላይ የሚደረጉ ጥገናዎች በሙሉ የሚከናወኑት በሌሊት ነው። ምክንያቱም በቀን ሰራተኛ ማሰማራት ለሰው ልጅ አደገኛ ስለሆነ ነው። አሪዞናን በህይወት መስመር ላይ አቁሞ የያዘው ዋናው ነገር የኤሌክትሪክ አቅርቦት ነው። መብራት ለአንድ ሰዓት እንኳን ቢጠፋም በቤት ውስጥ ያለው ሙቀት ወዲያውኑ ወደ ቃጠሎ ስለሚቀየር ሰፊ የኃይል ምንጭ ያስፈልጋል። አሜሪካ ውስጥ ትልቁ የኒውክሌር ኃይል ማመንጫ ጣቢያ የሚገኘው በዚች በረሃማ ግዛት ውስጥ ነው።
ፓሎ ቨርዴ የተባለው ይህ ጣቢያ ለሚሊዮኖች መብራት ያቀርባል። የኒውክሌር ማመንጫዎች ሪያክተራቸውን ለማቀዝቀዝ ከፍተኛ ውሃ ይፈልጋሉ። ታዲያ ውሃ በሌለበት በረሃ ውስጥ እንዴት ሊቀዘቅዝ ቻለ የሚለው ጥያቄ ይፈጠራል። ጣቢያው የሚጠቀመው ከፊኒክስ ከተማ የሚወጣውንና የተጣራውን የቆሸሸ ውሃ ነው። አዎ ሰዎች ታጥበውና ተጠቅመው የለቀቁት ውሃ ነው የኒውክሌር ጣቢያውን የሚያቀዘቅዘው። አሪዞናም በአመት ከ300 ቀናት በላይ የፀሐይ ብርሃን ታገኛለች። ነገር ግን የፀሐይ ፓናሎች ከመጠን በላይ ሲሞቁ ስለሚቀልጡ የማመንጨት አቅማቸው በከፍተኛ ሁኔታ ይቀንሳል። ስለዚህ ፀሐይ ስላለ ብቻ ዝም ብሎ ኃይል አይገኝም የሚለውን የሳይንስ እውነታም በተግባር የሚያዩት በዚሁ በአሪዞና ብቻ ነው። የአሪዞናን በረሃ አውሮፕላኖቿንና ኤርፖርቶቿን ማሰብ ካለብን መጀመሪያ አንድ ነገር እንስማማ። ክልሉ እሳት የሚተፋ የሲኦል ቅርንጫፍ በመሆኑ እዚህ ሀገር አውሮፕላን መብረር ብቻ ሳይሆን አለመቅለጥ ራሱ ትልቅ ስኬት ነው። ፊኒክስ ስካይ ሃርበር የገሃነም ደጅ ኤርፖርት ይባላል። ይህ ኤርፖርት በዓለም ላይ ካሉ ትልልቅ ኤርፖርቶች አንዱ ነው። ነገር ግን ስሙ ስካይ ሃርበር ሳይሆን የፀሐይ መጥበሻ መባል ነበረበት። በየአመቱ ሙቀቱ 48 ዲግሪ ሴልሺየስ እና ከዚያ በላይ ሲሆን አየር መንገዶቹ አየሩ በጣም ስለቀጠነ አውሮፕላኖቻችን መብረር አይችሉም ብለው በረራ ይሰርዛሉ። አውሮፕላን እንኳን አልቻልኩም ብሎ ፎጣ የሚጥልበት ብቸኛ ቦታ ሳይሆን አይቀርም። አሪዞና ውስጥ ቱክሰን አቅራቢያ የሚገኝ በዓለም ላይ ትልቁ የአውሮፕላኖች መካነ መቃብር አለ። አሜሪካም ያረጁ ያገለገሉና ጡረታ የወጡ በሺዎች የሚቆጠሩ ወታደራዊ አውሮፕላኖችን እዚህ በረሃ ላይ ዝም ብላ ትደረድራቸዋለች። እነዚህ አውሮፕላኖች በአንድ ወቅት በሚሊዮን የሚቆጠር ዶላር ወጥቶባቸዋል። ዓለምን እንቆጣጠራለን የተባሉ የጦር መሳሪያዎች ነበሩ። ዛሬ ግን በረሃ ላይ ተደርድረው አሞራዎችና በረሃማ እንሹላሊቶች ጎጆ የሚቀልሱባቸው የብረት አጥር ሆነው ቀርተዋል። የአሪዞና የሆስፒታል ሕክምና ሂደትና በዚያ ግዛት ውስጥ የሚከሰቱ የተለመዱ በሽታዎች ከክፍለ ሀገሩ አስፈሪ ሙቀትና ልዩ መልክዓ ምድር ጋር በቀጥታ የተቆራኙ ናቸው። እዚህ ያሉ ሆስፒታሎች ልክ እንደ መደበኛ የሕክምና ማዕከል ሳይሆኑ ከፊል የበረሃ ጦር ግንባር ሆስፒታሎችን ይመስላሉ። የእነዚህ ሆስፒታሎች ዶክተሮች ልክ እንደ ሌላው ሀገር የልብ፣ የስኳር፣ የኩላሊት ህመም ሳይሆን በሙቀት እስትንፋሱ ያጠረውን ሰው በማከም ነው የሚውሉት። የአሪዞናው የቅዱስ እንጦንስ ገዳም ታሪካዊ ክስተት ብቻ አይደለም። እንዴትና ለምን በሚሉ ጥያቄዎች የሰውን ልጅ አእምሮ የሚፈታተን በደረቅ አሸዋ ላይ የተጻፈ ድንቅ ታምር ነው። በዚህ እሳታማ ምድር ላይ አረጋዊ አባት ጌሮንዳ ኤፍሬም በ1995 ዓ.ም ጥቂት መነኮሳትን አስከትለው የገቡት በዚህ እሳታማ ምድር ላይ ነው። እንግዲህ አረጋዊ አባት ጌሮንዳ ኤፍሬም በ1995 ዓ.ም ጥቂት መነኮሳትን አስከትለው የገቡት ምንም መጠለያ፣ የውሃ መስመር ወይም የኤሌክትሪክ ኃይል በሌለበት በቀን ጭልጥ ያለ ሙቀት፣ በሌሊት ደግሞ አጥንት የሚሰብር ቅዝቃዜ ባለበት ምድር ላይ ድንኳን ጥለው ሲቀመጡ አካባቢ የነበሩ አሜሪካውያን እነዚህ ሰዎች እብዶች ናቸው ብለው ነበር። ነገር ግን የሚገርመው ያረፉበት ድንኳን ዛሬ 6 የአምልኮ ቦታዎች ወይም አብያተ ክርስቲያናት፣ እጅግ ዘመናዊ የእንግዳ ማረፊያዎችና በዓለም ዙሪያ ያሉ ሰዎችን የሚስብ ታላቅ መንፈሳዊ ማዕከል ሆኗል። በዚህች ምድር ሙቀት ብቻ ሳይሆን የቴክኖሎጂ ዕውቀትም ሞልቶ ፈሷል። ይህ ሉሲድ መኪና በአሪዞና ምድር የተሰራ ዘመናዊ መኪና ነው። ከምድር እስከ ሰማይ የዚህ መኪና ፈጣሪዎች የቴስላ ዋና መሐንዲስ የነበሩ ሰው ናቸው። የሉሲድ ሞተሮች እጅግ በጣም ትናንሽ ናቸው። በአንድ ቻርጅ ብቻ ከ800 ኪሎ ሜትር በላይ ይጓዛል። ይህ ለአሪዞና በረሃ ይመቻል። ምን ይህ ብቻ! የተፈጥሮ ጋዝን ተጠቅሞ ቀሪውን ወደ ውሃ በመቀየር የሚሽከረከር ትልቅ ተሳቢ መኪናም ሰርተዋል። ዛሬ በዓለም ዙሪያ ለሚነገር የታዳሽ ኃይል ወይም ሶላር ኢነርጂ መነሻው እዚሁ አሪዞና ነው። ፕሉቶ ፕላኔት የተገኘችበት ስፍራስ ቢሉ ይህ በምድር ላይ ያለ ፈጠራ ሳይሆን የሰማይ ምስጢር የተገለጠበት አስደናቂ ታሪክ ነው። በ1930 ዓ.ም በአሪዞና በሚገኘው ሎ ኦብዘርቫቶሪ ውስጥ
ክላይር ቶምቦ የተባለው ወጣት ተመራማሪ ፕሉቶ የተባለችውን 9ኛዋን የፀሐይ ስርዓት ፕላኔት አገኘ። የአሪዞና ነዋሪዎች ለዚህ ግኝት ያላቸው ክብር ከፍተኛ በመሆኑ ፕሉቶ እስከ ዛሬ ድረስ የአሪዞና ይፋዊ ግዛት ፕላኔት ተብላ ትጠራለች። ስለ አስገራሚውና ስለ ውቧ አሪዞና የነበረን ቆይታም ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። ሻሎም